ወንድማችን ሰልማንና አቡኬ ነው ዲያቆን አቡኬ ነው። ታሪካቸውን በጥሞና ተከታተሉ ዘንድ ያው አሳስባለሁ። በመንገዳቸው ምን እንዳሳለፉ ምን ትምህርት እናገኛለን፣ ለዲንስ ምን ያክል እንጠነክራለን፣ ለዲንስ ምን ያክል ዋጋ መስጠት አለብን የሚለውን ትምህርት ይሆናችሁ ዘንድ የወንድማችንን የሰልማን ጉዞና የወንድማችንን የዲያቆን አቡበከርን አቡኬን ጉዞ ተከታተሉ። አቡኬ በጣም ትንሽ ልጅ ነው ካልተሳሳትኩኝ እኔ እንጂ 20 ዓመት ራሱ የሚሞላው አይመስለኝም፣ ግን በጣም በሳል የሆነ ልጅ ነው። ማሻአላህ አንዳንድ ጊዜ አላህ የሚመርጠው ሰው አለ እና በዚህ ደግነት በዚህ መልካምነት በኩፍር ዓለም ይቺ ነፍስ መጥፋት የለባትም ብሎ አላህ ሂዳያ ሰጥቶት ሰልሟል። እና አቡኪ ወንድም ሰልማን በጣም ማመሰግነው የቤት ህይወት ታሪካችሁን የጉዟችሁን የሂዳያ ጉዟችሁን ለማካፈል ስለመጣችሁ። ኢንሻአላህ በቃ ልቀጥል። እሺ ሳሪ አቡኪ ብትቀድመ ደስ ይለኝ ነበር ኢንሻአላህ። خير بسم الله الحمد لله الذي هدانا للإسلام وما كنا لنهتدي لولا أن هدانا الله إن شاء الله አሁን ላይ ወንድም ሰልማን እባላለሁ። ከዚህ በፊት ተወቅበት የነበረው በአርቲስት ወይም ደግሞ በሙዚቃ ስሜ ጆሲ አሊያም ዋሲውን እባላለሁ። ባጭሩ ይሄ ነኝ ራሴን ሳስተዋውቅ ነበር የሚል ነው። እንግዲህ ከመስለሜ በፊት የዛሬው ወንድም ሰልማን የድሮው ዋሲውን ወይም ደግሞ አርቲስት ጆሲ የክርስትና እምነትን ይከተል ነበር። ያው ከቤተሰብ ያገኘሁትን ቤተሰብ አባቴ ቄስ ነው፣ ወንድሜም ቄስ ነው፣ አጎቴም እንዲሁ ዘር ማንዘራችን የቄስ ዘር ነኝና እኔም ከቤተሰብ የወረስኩትን በመሰለኝ በደሳለኝ አምን ነበር፣ እሱን መቀበል ነበር። በምችለው ከሙዚቃ ስራዬ በተጓዳኝም ደግሞ በጣም አዋቂና የሆነ በእምነቱም ስር የሰደደ ዕውቀት እንዲኖረኝ እጥር ነበር። ያን ጥረቴ ግን ወደ ሌላ እምነት አሸጋግሮኛል። እሺ ወደ እስልምና መስገራ ሰበብ ይሆናል። ወደ እስልምና ሰበብ የሆነኝ በዋናነት አንድ የፕሮቴስታንት እምነት ተከታይ የሆነ ፓስተር ነው። አጋጣሚ ሆኖ ዞን አቀፍ ፈተና የሚባል ነበር። ወደ 34 ወረዳዎች ተውጣጥተው እዛ ጋር ሾው እናሳያለን የሙዚቃ ትርኢታችን። እንዳጋጣሚ ሆኖ እኔም ያው ተሰጦ ነበረኝና በተለይ በአርቲስትነቱ ሁለገብ የሆነ ክያኔ እንደው የአርት ሰው ነው የጥበብ ሰው ነው ከሚባሉት መካከል እንዲሁም ደግሞ ዞን አቀፍ ፈተና ማሸናፊ ነበርኩና አጋጣሚ ሆኖ ዛ ፕሮግራም ለመታደም ያን ፓስተር መጣ። የ9ኛ ክፍል መምህር ነበርና የሆነ አካዳሚካል በነበረኝ ተሳትፎ የሆነ ቦታ ይሰጠኝ ነበር። ያው ሙዚቃም እንደምሞክር ያውቃል። ይህን ድምጽ ወደ መዝሙር ቢቀይር የሚል መልካም እይታ ነው በሱ ቤት። ከዛ እንደዛ ሆኖ እዛ ዞን አቀፍ ፈተና ላይ ተከትሎ ይመጣና ያን ያሳየውትን ሾው ያሳየውትን ትርኢት በብቃት ወጥቼ የህዝቡ ፊድባክ በጊዜው ሆነ በቃ የጀርባ አጥንት ነበርና ሐሳብ አስተያየታቸው። ከዛ በኋላ ግን እሱ ከሰራውት ዓለማዊ ወይም ደግሞ ካሳየውት የሙዚቃ ትርኢት ባሻገር ወደ እምነት እንድገባ የሚል የሆነ የባይብል ስጦታ ሰጠኝ። ምንም እንኳን የባይብል ስጦታ ለኔ ካሳየውት አንፃር የሆነ ግንኙነት ባይኖረውም ግን ሆይ ለምን የሚለው ጥያቄ እንዳቃጨለብኝ ሆኖ ነገር ግን የሰጠኝን ስጦታ በቃ ያክብሮት ነውና መቀበል አለብኝ ብዬ እንደገና አመነተውና አብሮ በሄድም ከአሳየሁት አንፃር ከዛም በኋላ እዛ ሰርቪስ ነበረን አጃቢዎች እነሱን አስፈቅዶ ስጦታውን ሰጠኝ። የሆነ ራስ ምታት ነው የሆነ በነገራችን ላይ ማለት ለምን እኔ ወይ ያንዳቸውን አልበም አንድ ታዋቂ የሆነ አርቲስት የነሱን ህይወት ታሪክ ባያጋራኝ አሊያም ደግሞ የነሱን የህይወት ተሞክሮ ቢያጋራኝ ምናምን ብዬ በጊዜው ደስ አላለኝም። ሆኖም ግን ሐሳብ አስተያየቱን ከመልካም አንግል ተረዳሁትና ተቀበልኩት። ወደ ቤትም እጅ ያጥያ ማለት ይሁን በቃ አረፍት አልሰጠኝም። ምንም ሰው እንኳን ደስ አለው ዘተ ምናምን ነገር ይላል ይሁን ሀታ ያን ምላሽ እንኳን መመልስላቸው ፊቴ ላይ የሆነ ደስታ ያሳይም ነበር። ማለት የሱ ስጦታ ከምን አንፃር ነው ምናምን ነገር የሚለው የሆነ ውስጤ ላይ ይሽከረከር ነበር። ከዛ በኋላ በቃ እውነቱን ነው እምነተኛ መሆን አለብኝ ምናምን ነገር ደግሞ የሆነ ተሊቅ ነገር ትንሽ ፈንጨርጨር አድርጎ በደብዳቤ መልክ እዛ ከስጦታው መካከል አብሮ አስገብቷልና ይህን ድምጽህን
ከዓለማዊ ይልቅ ወደ መንፈሳዊ ብታደርገው ከአምላክ ዘንድ የከበረ ዋጋ ታገኛለህ። ለብዙዎችም ደግሞ ወደ መንፈሳዊ ጥሪ ታደርጋለህ። በቃ የሆነ ሐዋርያ ትሆናለህ ወዘተ ምናምን ነገር አለኝ። ኦኬ እውነቱን ነው አልኩኝ። ከዛም በኋላ የሙዚቃ ስራ ያሳየው መንግስት ስፖንሰር ሆነኝ። አንዳንድ ታሪካዊ ቦታዎችን ቀረጻ ስለማደርግ ባህልና ቱሪዝም ከክፍያ ነፃ እንዲሆን ምናምን ነገር ብሎ ያንን ደብዳቤውን እስኪዘጋጅልኝና ይኸው አልበሙንም ሰርቼዋለሁ። ከዛ በኋላ የሆነ የአልበሙ መጠሪያው ዘተ ተብሎ እስኪዘጋጅ ድረስ ያሉትን ነገራቶች ትንሽ የሆነ ታይም ጋፒንግ እንዲሰጡኝ አልኩና አውዲዮውን አሰርቻለሁ። ያው ከኔ ፈቃድ ውጭ ማዳመጥ ለክበብ ልጆች ካልሆነ በስተቀር ወይም ደግሞ ከያን የሚመለከት የቢሮ ካልሆነ በስተቀር ሌሎች ማዳመጥ አይችሉም። ከዛ ለጊዜው ይቆየኝ አልኩና ወደ እምነት ውስጥ ገባሁ። ስጦታውን በደንብ አከበርኩና እውነቱን ነው በቃ ማለትም ይሄ ዓለማዊ ነገር ነው፣ ነገ ያልቃል። የሰማይ ቤቴ መገንባት አለብኝ። ትክክል ነው። እዛም በኋላ ያን ስጦታውን እየቆየው ካብላለሁት በኋላ በጣም በላጭ እንደሆነ አትሊስት ይሄ አሁን የሆነ ጀማሪ አርቲስት እንደመሆኔ ወይም ደግሞ ድምጻዊ እንደመሆኔ ያን ያክል ቦታ አለኝ። በእምነቱም በዚህ ልክ መሆን አለበት። እንደዛ አልኩና የሰጠኝንም ባይብል አነበብኩት። ከዛ ጨረስኩኝ። 66 ነው የሚከተሉ ያንን አነበብኩኝ። ከዛ እኔስ የኦርቶዶክስ እምነት ተከታይ ስለነበርኩ በጊዜው ቤተሰብም የዛ እምነት ተከታይ ስለሆኑ ኦኬ እሱንስ አጠነው የኛውስ የሚለውን አጠነው። እዛ ደግሞ ጆባዊትነስ ወዘተ ምናምን ተሐድሶ የሚባሉ አሉ እነሱንም አጠነው። ከዛ እንደዛ አልኩና እንደውም ሱብሃንአላህ በተለይ ወንጌላት ላይ ተመሳሳይ መልእክት አላቸው። እኔ በጊዜው ኢየሱስን አምላክ ነው አዳኝ ነው ምናምን ወዘተ ብዬ ነው ማምን፣ ዓለማትን የፈጠረ ነው ብዬ ነው ማምን። ይኸው ከቤተሰብ ያወረስኩት እንጂ ባይብል እንደዛ የሚል ምስክርነት ስለማይሰጠው ማለት ነው። በመሰለ በደሳሌ በተለምዶ ነው ያስኩት እምነቱን። ከዛ ግን ባይብሉ የሚለው ሌላ ጉዳይ ነው። እዛ በጣም ደነገጥኩኝ። ሀታ ራስ ምታት ነው የሆነኝና ስለዚህ ይህ ሙዚቃ ለጊዜው አሁንም ለ15 ቀን ታገሱ ብያቸው ነበረ። ዞንም ያው የሽልማት ወረቀት ምናምን እንደዚህ ያሉትን ነገራቶች ሰጥቶን ከክልል ወደ ፌደራል ምናምን ደብዳቤውን ይዣለሁና ወዲያው ፈጠን ብዬ አዲስ አበባ ቆይ አሁን ትንሽዬ ታይም ጋፒንግ እፈልጋለሁ፣ ቪዲዮና አውዲዮን አንድ ላይ ነው መልቀቅ እፈልጋለሁኝ። አትሊስት ያው ነጠላ ዜሞችም ተሰርተዋል ታይተዋል። ይሄ አሳታሚ ድርጅትም እሱ ጋርም ውል ወስጃለሁ። ነገር ግን የመለቀቁ ጉዳይ የተወሰነ ጊዜ ሰጡኝ ምናምን ነገር አልኩኝ። ከዛ እያልኩኝ አነባበብኩ። ከዛ መጨረሻ እንዴት አደረስኩ ምናምን እየደወለ አሁንም ጀሮዬን ያሞቀኛል። ይኸው ንባብ ላይ ፈጣን ነኝ አነባለሁ። ያንን ስለሚያውቅ ከዛሊከ ይሄ የሙዚቃ ስራውም እንድናነብ ይጋብዛል። ማለትም የተሻለ ሰው ወይም ደግሞ በእውቀት በተለይ ይሄ ብሔረሰብ ሙዚቃ ላይ የተለየ ሰው ለመሆን ትንሽ ከንባብ ጋር የሚያቆራኘው ነገር አለና እንዴት አደረከው ምናምን እያነበብኩ ነው። ትንሽዬ ምናምን ነገር እያልኩኝ ትንሽ የተወሰነ ታይም ጋፒንግ ምናምን ነገር ስተኝ እያልኩኝ እሱን እያልኩኝ እንደው እምነት የሚባለው ይሁን በኦርቶዶክስም ያለውንም እንደዚህ ብራንቹንም ወከዛሊከ ሂንዱይዝም ምናምን የሚባለውን ወደ ሳይንስም ገባው። ትንሽ በቃ ማለት ሰዎች ለሚጠይቁኝ ጥያቄ በቂ መልስ ሊኖረኝ ይገባል ሲሉ ሰማው ከምል እኔም በማንበብ ማምን ሰው ስለሆንኩኝ ማስረጃዎች ማገላበጥ አለብኝ ብዬ እያልኩኝ የሱን ምላሽ ትንሽ ተጠብቀኝ ምናምን አሁን እያነበብኩ ነው። እንደውም በቃ አንተ የሰጠኸኝ እምነት የተባለ በሙሉ ይቀረኛል ምናምን ነገር አልኩና እንደዛ አደረኩኝ። በዛ መጨረሻ አንብቤ የሌሎችንም ፈታተሽኩ። በአካል ላግኝሃለኝ እኔ ወደ አዲስ አበባ ሂዷል የሚባል ወሬ ሲሰማ ያው የአልበሙ ወዘተ ተብሎ ታፔላ ተለጥፏል እዛ ባህልና ቱሪዝም። እንዲሁም አንዳንድ እዛ አካባቢ መሰራበት የሆነ ባነር ተሰርቷል። ሰው የሚጠብቀው ሌላ ጉዳይ ነው። የአልበሙ ወዘተ ተብሎ ለማስመረቅ ይመጣል የሚልም እንትን አላቸውና ብቻ በጉጉት ነው መልሶ ሀገር ህዝቦች አድናቂዎች የሚጠብቁትና ከዛ በአካል ላግኝሃለኝ አፋጠጠኝ። ተገናኘን። እንዴት ነው አለኝ። አይ አሁን ላይ በቃ ትክክለኛ የእምነት ሰው ልሆን ነው። አንተንም እንደውም ባይብል እንድታቅ ጋብዝሃለሁ። ማለት አንተ ባይብል ነው የሰጠኝ፣ አክብሬ ተቀብየዋለሁ። የአምላክ ቃል ነው ብለህ የምታምንበትን እንደሰጠኝ ሁሉ እኔም መልሼ ይህን መንፈሳዊ ስጦታ ነው የምሰጥ አልኩት። እዛ ትንሽ እየተጠራጠረ ማለት አለኝ እኔ እኮ በቃ የሆነ የኢየሱስን ምናምን እንደዚህ ማስተዋወቅ እንዲህ የምሰብክ ነኝ ምናምን ነገርና እንዲቆርጥም ይበልቻለሁ ምናምን ነገር አለ። እዛው ላይ ክርክር ጀመርን። ኢየሱስ ማን ብለህ ነው የምታምን? ጥያቄ አነሳውበት።
ያለማዳኝ ነው ምናምን እንደዛ አይደለም። ባይብሉ ሌላ ነው። ሰዎች የሚከተሉት ወላ ኦርቶዶክስን በለው ወላ ጆባዊ ትነስ ወላ ፕሮቴስታንትም ባይብልና ኢየሱስ እንደውም አይተዋወቁም። ማለት ሰዎች የሚያምኑትና የባይብሉ ኢየሱስ አይተዋወቁም። ስለዚህ እኔ ትክክለኛውን ኢየሱስን እውነተኛውን ኢየሱስ እንድታቅ መልሼ ግብዣ አደርግልሃለሁ አልኩት። በጣም ተደናገጠ። እዛ ፈጠን ብሎ እንዴ እስልምና አነበብክ እንዴ አለኝ። እሱን ገና ነኝ ያልኩት ገና ነኝ ምናምን ነገር አልኩትኝ። ከዛ መልሶውንም ላገኛለ ቢያንስ 1-3 ቀን ምናምን ፈቀድልኛል። በጊዜው ደግሞ በጣም ቢዚ ነኝ ማለትም ሙሉ አልበም ነው ያሰራው። ወደ ሌላ አልበም ልሸጋገር ነው ጥረቴ። ምክንያቱም እኔ በማንኛውም ነገር እንደዛ ዞን አቀፍ ፈተና እንዳሸነፍ ሁሉ ሀገር አቀፍ እኔን የሚወክለኝ አይኖርም ብዬ በቃ እኔ ብቻ ነኝ የጥበብ ሰው፣ ለጥበብ የተፈጠሩ እኔ ነው በቃ ጥበብ ጠርታኛለች የሚል ሐሳብ ነበርና እንደው ጊዜ የለኝም ፓስተር ምናምን ነገር አልኩት። ብቻ ግን በጥቅሉ አሁን እምነቴ እንዲህ ነው ያለሁበትን እንዲህ ነው ብዬ ባላሳውቅህም ግን ከነበርኩበት እምነትም አንተ ወደ አንተ እንድመጣ ካደረከኝ እምነት ከሁሉም ከእምነት ውጭ ነኝ አልኩ። በቃ ስለ እስልምና ጥያቄ እናውጣለኝ። እሱን ሁሉ ጨርሻለሁ። እንግዲህ ውሳኔ ሊወሰነ ለምን ታለፈኛል? እዛ በጣም ጉጉት አለ አይደስተውላይ በጣም ጉጉት አደረገ። በቃ የሆነ ወይ ሰልመከውና አሳውቀኛለኝ ነው። አልሰለምኩም ገና ነው ያልኩትኝ። ማለት ውስጥ የሰልሟል ቃል ብቻ ነው የቀረ ኦልሬዲ በቃ ማለት በተለይም በባይብል ደረጃ ከዘፍጥረት ከዮሐንስ ራዕይ ስላየሁትኝ 80 አሐዱም 73ቱም 66ቱንም በቂ ማስረጃ አለኝ። እንደውም እነሱ እናውቀዋለን ከሚሉት በበለጠ በጊዜው ሚሞራይዝ አድርጌዋለሁ። አብዛኛው በተለይ አሁን የኢየሱስ ንግግር ነው ተብሎ የሚታመነውን ይሄ 4 ወንጌሎች የሐዋርያት ሥራን ጨምሮ በደንብ ነበር መልሽ መላልሻና ያነበብኳቸውና የኢየሱስ ቃል ነው ተብሎ ስለሚታመንም ሰውም ትኩረት ስለሚሰጠው አንክሮና አትኩሮ ስለሚሰጠው እንደ በቃ ለኢየሱስ ማንነትማ ራሱ ማስረጃ አለ። በጊዜው የነበሩትም ሰዎች ወከዳሊከ እሱም ስለራሱ ለሰዎች ያስተዋወቀው በቃ እንዲህ ነው ብሎ ስለገለጸ በቂ ነው ምናምን ነገር አልኩና እዛ ሲያፋጥጠኝ በቃ ኢየሱስ ሰውና ነብይ ነው አልኩት። አነበብኩት ቁርአንን። እንደው ብዙም አልገባኝም ማለት ያኔ ትኩረት ስላልሰጠሁት ይሁን እንጃ የሆነ ለ3 ቀን ብዬ እስከ 11 የሆነ ሳምንት አድርግልኝ አልኩት። ገረፍ አድርጌ ነው ተሎ በ5 ቀን የመለስኩለት። እዛ መልሼ ለሳምንት ስለው ችግር የለም አሁን ላይ ያለ ማስያዣ ምናምን ነገር እያንዳንዷን የገጿን ምልክት አድርጎባታል። የሆነ በእስክሪብቶ ምናምን ይቻችራል ምናምን እንዲህ አይነት ነገር ስጋት ስለነበረበት ማለት ነው። ከዛ በኋላ በደንብ ገብቶኝ አነበብኩት። ወደ ውሳኔ ተሸጋገርኩ። ወደ እስልምና ማለት ነው። ዑስማን ነው የሚለው የሙስሊሞችም የክርስቲያኖችም ቁልፍ ጥያቄ ነው። ያንን ጥያቄ ግን ከ100% በላይ ድምዳሜ የሰጠልኝ ቁርአን ነው። ባይብልም ጽኑ መልእክት አለው። በነገራችን ላይ 4ቱም ወንጌሎች ስለ ኢየሱስ ሰውና ነብይ ስለመሆኑ ሁላቸውም ምስክር ናቸው። ከዛም በኋላ ጸጉሬን ያው ረጅም ነበርና በአንድ ቁጥር ተስተካከልኩ። ያው ሻዳ ላይ አስኩም። ያኔ በጣም ሰዎች መጠራጠር ጀመሩ። ያው ኮሌጅ ላይም እንትን ደብቄ አንዳንድ ኢስላሚክ ነገራቶች እንደውም አንዳንድ በጊዜው ሙስሊሞች እንደውም ምስኪንዋ የተጁድ ሁሉ ይሰጡኝ ነበርና እኔ ቁርአንን ስላቸው የተጁድ ይሄ ነሁ ሁሉ የቋንቋ ማለት ነው ያንን ሁሉ ይሰጡኝ ነበርና ቁርአንን ብቻ ቁርአን ላለመስጠት ማለት ነው ሌላም ምናምን እንትን አሉኝ። እዛ ኮሌጅ ላይ የሚያዩኝ ክርስቲያን ወገኖችም ሙስሊሞችም ትንሽዬ ጸጉሬን በአንድ ቁጥር ስስተካከል ይሄ ነገር ሌላ ጉዳይ ነው አሉ። ከዛ ወላሂ ሀታ ሚስጥር እንኳን ማለት ለክፍል ጓደኞቼ ሚስጥር ሳላወጣ መጠራጠር ጀመሩ። ሰለምክ እንዴ ምናምን ነገር ይሉኛል። ያው ሱሪዬን ከታች እንትን ይሄ ራፕ በሚባለው ሙድ ያኔ እንትን አሳጥራለሁ ለሳኒቴሽን የሚባለው ነገር ትንሽዬው እንደ የተማርኩ ነው ብዬ ስለማስብ በቃ መንዘላዘል የለበትም ሱሪ አጠር ማለት አለበት ምናምን ነገር ብዬ ከዛ እነዛን ሱሪዎች ሳዘወትርና ለ3 ለ4 ቀን ማለት ነው እንዲህ ጸጉሬ እንትን ስል በቃ የሆነ ወሬው ተናፈሰ። ከዛ ተመልሼ አዲስ አበባ መጣሁ። ውል አቋረጥኩኝ። ከዛ ከህትመት ቤት ከሙዚቃ ህትመት ቤቱ ውል አቋረጥኩኝ። ማሳገጃ ተጻፈልኝ። አላህ ጽናቱን ይስጠው። አንድ ወንድም በጣም አገዘኝ። ከወረዳ እስከ ፌደራል ደረጃ ያሉትን ጻፈልኝ። ወደ 5 ምናምን ደብዳቤዎችን ሄድኩኝና ውል አቋረጥኩ። ብር የተሰጠኝ ነበር፣ እሱንም አልፈልግም አልኩኝ። አስፈላጊም ከሆነ ከዚህ በፊትም ለሽልማት የተሰጠው 91,000 ብር አለ፣ እሱንም አልፈልግም ምናምን ነገር አልኳቸው ለክበብ። ከዛ እንዴት ምናምን ነገር አሉኝ። አይ በቃ ትንሽዬ አቆዩኝ ምናምን ነገር ምናምን ስል በጣም የሆነ ነገር አገባቸውና ለምን ምናምን ነገር አሉኝ።
ከዛ ባነር ተሰራ፣ ፕሮግራም ያዙልኝ ደግሞ እንትን ይሄ ባህልና ቡድኑ ማለት ነው። ከዛ አልበሙን ያሳትማል ሙዚቃውን ያሳትማል ሲሉ ስለምንነን አሳትሜ ከሳምንት በኋላ ከቻልኩኝ እላችኋለሁ። በጊዜው ራሴን በዳኝነትም በአሰልጣኝነትም በቃ ማለትም ሀታ ለ5 ደቂቃ የሰራሁት ስራ ራሱ በእኛ የሚዳኝ አይደለም ብለው ነው ወዲያው ከወረዳ ወደ ዞን ከዞን ወደ ክልል ከክልል ወደ ፌዴራል የጻፉልኝና በዛ ላይ በጣም ሁለገብ ክያኔ የተለየም ተሰጥኦ ነበረኝና ሀታ የሴቶችን ድምጽ እንኳን አስመስሎ በመስራት ትንሽ ከኔ ጋር ማስመሰል ሳይሆን መሆን የሚባለውን ቅጥያ ስም ይሰጡኝ ነበርና በጥቅሉ የተሳካልኝ ነበርኩኝ። አልበም ለመስራት 20 ምናምን አመት ወይም ደግሞ 6 ወር ምናምን ነገር አይደለም አንድ ቀንም ከሰጡኝ በሚሰጡኝ ነገር ላይ ብቁ ሆኜ ነው የሚያገኙኝና በዛ ላይ የተለየ ተሰጥኦ ነበረኝ። በተለይም በማስመሰል ወይም ደግሞ የሆነችን ነገር እንደው ቆርጦ ቀጥል ወይም ደግሞ የሆነ ኦርደር ተሰጥቶኝ ባልጠበቁት ነገር ነው ማሳካላቸውና በጥቅሉ ክበብ ሳያቀኝ ወደ ዞን አቀፍ ውድድርም ሲሄድ ክበብ ራሱ ያቀኝም ነበርና ሀታ በየትኛው ዜማ በየትኛው ባዋቂ ዜማ በምን ምናምን የሚባሉትን ነገራቶች ማስተዋወቂያውን አነበብኩኝ። ቀጥታ ሄድኩኝ። አሸናፊ ነው ተብሎ ተለጥፎ ያኔ በር ላይ ለማመን ነው የከበደኝና እዛ ሲሄድም ዳኞች ሁሉ አንገታቸውን አቀርቅረው በጣም አክብረውኝ ትልቅ አድናቆት ችረውኝ ነው የተመለስኩትና ያን የንባብ እንትኔ ግን በትልቁ ውለታ ይዋለልኝ ወደ እምነት እንድሸጋገር በር ከፍቶልኛል። እነዛ የንባብ ክሎቶች እምነት ምንድነው ወደሚለው እንድሸጋገር በር ከፍተውልኛል። በቃ የኩፍር መናገሻም ያለበት ሀገር ነው የነበርኩና እንደ ባይብል ግን ሁሉም ነቢያቶች አንድ አምላክ እንዳስተማሩ ኢየሱስ ራሱ ጌታ አምላካችን አንድ ነው ብሎ በወንጌል ያጸደቀበት እሱን ከአምላክነት ተርታ ሳይሆን ሰውና ነብይ እንደሆነ የመሰከረበትን ያገኘውና በጥቅሉ ሰዎች የሚያምኑበትና ወይም ሰዎች የሚያስተምሩት ባይብል የሚለው ቢላክስ በተቃራኒ እንደሆነ ነው። አሁን ሶስት አምላክ የሚባለውን ከዘፍጥረት እስከ ዮሐንስ ራዕይ አንድም ነብይ አላስተማረው ሁኑም አላለም። የነበሩት ነቢያቶች ራሱ እንደው ወላ አብርሃም ወላ ሙሴ የሚበሉት ወላ ኢየሱስ በሶስት አምላክ ያስተምሩ ነበር ወይም ደግሞ ኢየሱስ ከሶስቱ አምላክ አንዱ ነው የሚል አንድም የባይብል ጥቅስ በባትሪ ቢፈለግ አይገኝም። አንድ አምላክ ኢየሱስም ሆነ ሌሎችም ነቢያቶችን ግን አንድ አምላክ አስተምረዋል። ለምሳሌ ያክል ማርቆስ ወንጌል ላይ እስራኤል ሆይ ስማ ጌታ አምላካችን አንድ ነው እንዳለ ሁሉ ይህንን ወደ ዘዳግም ስንወስደውም ሙሴ አለይሂ ሰላም ራሱ እስራኤል ሆይ ስማ ጌታ አምላካችን አንድ ነው የሚለው አንድነቱን በአንክሮና በክሮ ነው የሚሰብከውና ይህን ይመስል ነበር። የሰዎች ሶስት ምናምን ነገር የሚባለው ነገር አፈታሪኩ ነው ያገኘሁት። ባይብል እውቅና አይሰጠውም። ከባይብል ውጭ ነው፣ ከእምነቱ ውጭ ነው። ይሄን የተረዳሁት ይያችሁ ጌታ አምላካችሁ አላህ ሱብሓነሁ ወተዓላ ብቻ ነው፣ ከእርሱ በስተቀር ሌላ አምላክ የለም፣ ነገሩን ሁሉ ፈጣሪ ነው አለ። ስለዚህ ተገዙት አለ። ፈዕቡዱሁ ለአምልኮ የተገባ ጌታ ነውና ወሁ አላ ኩሊ ሸይን ወኪል እርሱ በነገሩ ላይ ተጠባባቂ ነውና አለ። እያንዳንዱ ነቢያቶችም ይህን ጥሪ ተቀብለው እንዳስተናገዱ ወከዛሊከ ለህዝቦቻቸውም የሚሉት ነገር ምንድነው? ሀታ ስለ ኑህ አለይሂ ሰላም በምናይበት ጊዜ ቃለ ያ ቀውም ያዕቡዱላህ ማለኩም ሚን ኢላሂን ገይሩሁ ይላል ሱረቱል አዕራፍ ላይ ህዝቦቼ ሆይ ከአላህ ሱብሓነሁ ወተዓላ ባሻገር ሌላ አምላክ የለምና ፈዕቡዱሁ እርሱም በብቸኝነት አምልኩ ይላል። ሀታ ኢሳ አለይሂ ሰላም ኢነላህ ረቢ ወረቡኩም ፈዕቡዱሁ ሀዛ ሲራጡን ሙስተቂም ይላል። ጌታም አላህ ሱብሓነሁ ወተዓላ ነው፣ ይህም ደግሞ የኔና የናንተም አምላክ ነውና ተገዙት፣ እርሱም አምላካችሁ እሱም መገዛታችሁ ሀዛ ሲራጡን ሙስተቂም ይህ ቀጥተኛው መንገድ ስህተት እንከን የሌለበት መንገድ ነው ይለናል። በጥቅሉ የሁሉም ነቢያቶች ጥሪ ምን ይመስል ነበር ሲባል ሱረቱል ነህል ቁጥር 36 ላይ ወለቀድ በአስና ፊ ኩሊ ኡመቲን ረሱላን አን ያዕቡዱላህ ወጅተኒቡ ጣጉት አለ። በሁሉም ህዝቦች ላይ መልእክተኛ ልከናል። እነዛ መልእክተኞች ይዘውት የመጡት መልእክት ምንድነው? አን ያዕቡዱላህ አላህ ሱብሓነሁ ወተዓላን በብቸኝነት አምልኩ፣ ወጅተኒቡ ጣጉት ከሱ ባሻገር ያለውን ጣዖት ነውና ራቁ በማለት ነቢያቶች በሙሉ አላህ ሱብሓነሁ ወተዓላን በብቸኝነት እንዲመለክ
ጥሪ አድርገዋል። አላህ Subhanahu Wa Ta'ala እኔም በብቸኝነት አምልኩ ፈዕቡዱኒ ብሎ ጥሪ አድርጓል። ፍጥረታትን በአምልኮ ነው ያስተዋወቀው። ይህን ይመስላል። በመጀመሪያ ደረጃ ከአላህ Subhanahu Wa Ta'ala ዘንድ የተወደደና የተመረጠ እንከን ጉድለት የሌለበት የእስልምና ሃይማኖት ብቻና ብቻ ነው። ለዚህም ሱረቱል ኢምራን ቁጥር 19 ላይ ኢነ ዲነ ዒንደላሂል ኢስላም ይላል። ከአላህ ዘንድ የተወደደ የእስልምና ሃይማኖት ብቻና ብቻ ነው ይላል። ከዚሁ ምዕራፍ ቁጥር 85 ላይ ወመን የብተግ ገይረል ኢስላም ዲና አለ። ከእስልምና ሃይማኖት ውጪ የሰው ልጅ ሌላ መዳኛ አለ ብሎ መላም ቢዘይድ ወይም ደግሞ ሌላን ነገር በሰዎች መሰለኝ ደስ አለኝ የተገነባን ሃይማኖት ቢከተል ወመን የብተግ ገይረል ኢስላም ዲና አለ። ከእስልምና ሃይማኖት ውጪ የሚፈልግ ሰው ካለ ወሆ ፊል አኺረት ሚነል ኻሲሪን አላህ Subhanahu Wa Ta'ala ከዛ ከእምነቱ ተቀባይነት የለውም፣ በመጨረሻም ከከሳሪዎች እንደሆነ ይናገራል። ለዚህ ነው እስልምና ሙሉ ሃይማኖት ነው። አልየውመ አክመልቱ ለኩም ዲነኩም ይላል። ይህ እምነት ከአላህ Subhanahu Wa Ta'ala የተሰጠ እውቅና ያለው መለኮታዊ ራዕይ ያለበት ሃይማኖት ነው። ሃይማኖታችሁ ለእናንተ ሞላውላችሁ ወአትመምቱ አለይኩም ኒዕመቲ ሱረቱል ማኢዳ ቁጥር 3 ላይ ማለት ነው። ጸጋዬንም በእናንተ ላይ ሞላው ወረዲቱ ለኩሙል ኢስላመ ዲና ይላል። ከእምነትም ባሻገር የእስልምና ሃይማኖትን ብቻ ወደድኩላችሁ ይላል። ክርስትና ስንወስደው ከአምላክ ዘንድ የተወደደ ነው ወይ? እንዲሁም ይህ ክርስትና ሃይማኖት ሙሉ ነው ወይ? ይህን ክርስትና ሃይማኖት ራሱ አምላክ ሰይሞታል ቢባል የለም። ወይምና አስተማማኝና ሙሉ የሆነ እምነት ነው። ለዛ ነው አስተማማኝ ጋራንት አለው። ነዓም ጋራንት አለው። ሰላም ሃይማኖት ወደ ሰላም ጥሪ እንዳደረገልን ሁሉ ይህን የሰላም ጥሪ ተቀብለን ስንመጣም ልክ ዱንያ ላይ እዚህ በምድራዊ ህይወት የሰላምን ህይወት እንድንኖር ወደ ሰላም ጥሪ ያደረገልን ያን የሰላም ጥሪ እሺ ብለን ስንቀበል አኼራ ላይም ነገ በጀነት የሰላም ሀገር እንዳለንም ሱረቱል አናም ቁጥር 127 ላይ ለሁም ዳሩ ሰላም ዒንደ ረቢሂም ወሁወ ወሊዩም ቢማ ካኑ ያዕመሉን አለ። ለነርሱ ከጌታቸው ከአላህ Subhanahu Wa Ta'ala ዘንድ የሰላም ሀገር አላቸው። ሰው እስልምና ሰላምን ይሰብካል። የሰላም ሃይማኖት የሚባለው ለዚህ ነው። አላህ Subhanahu Wa Ta'ala አሰላም ሰላም የሚል ስም አለው። ወሊዳሊከ ባሪዎቹም አብዱስ ሰላም ይባላሉ። የሰላም ባሪያ ማለት ነው። ሰው ብቸኛው በምድር ላይ ይበሉት በሰማይ በየትኛውም ሁኔታ ሰላምን የሚሰብክ በምንም ልታወዳድሩት አትችሉም። በብቸኛው መንገድ ማለት ነው ሰላምን የሚሰብክ ለባሪዎቹ ሰላምን የሚያጎናጽፍ የእስልምና ሃይማኖት ብቻና ብቻ ነው። ከዚህ ውጭ ሰዎች ሰላምን ቢፈልጉት እንደኔ አርቲስት ሆነውም ወይም ደግሞ በኩፍር ሰምተው ቢፈልጉት ጊዜያዊ ሰላም እንጂ አስተማማኝ የሆነ ዘለቄታ ያለው ትክክለኛ የልብ መረጋጋትን የሆነ ሰላም አይሰጥም። ይሄ ሞክሬው የሚያየውትም ጉዳይ ስለሆነ ማለት ነው። እና ለዛ ነው ሱረቱል ዙመር ከቁጥር 17 እስከ 18 ላይም ወለዚነ እጅተነቡ ጣጉተ አያዕቡዱሃ ወአናቡ ኢለላህ አለ። እነዛ ጣዖታትን የሚገዟት ከመሆን የራቁ ወአናቡ ኢለላህ ወደ አላህ Subhanahu Wa Ta'ala የተወበቱ የዞሩ የሆኑትን ለሁሙል ቡሽራ ፈበሽር ዒባድ አለ። ለነሱ የሰላም ብስራት አላቸው አለ። ኢዘን ፈበሽር ዒባድ ባሪዎችን አብስር አለ አላህ Subhanahu Wa Ta'ala። እነዛም የሚበሰሩት ባሪዎች አለዚነ የስተሚዑነል ቀውለ ፈየተቢዑነ አሕሰነ አለ። እነዛ መልካምን ንግግር የሰላምን ጥሪ የሚቀበሉ መልካምን ንግግር የሚከተሉ ወከዛሊከ ፈየተቢዑነ አሕሰነ መልካምን የሆነ ነገር መልካም ዲነል ኢስላምን የሚከተሉትን ሰዎች አብሰራቸው አለ። እንግዲህ እነዚህ ሰዎች ኡላይከ الذين هداهم الله واولئك هم الالباب እነዛ የአእምሮ ባልተቤቶችና አላህ Subhanahu Wa Ta'ala ወደ ሰላሙ መንገድ የመራቸው ባሪዎች ናቸው ይለናል። ኢዘን እንደ ጥቅል ሰዎች ከየትኛውም የእምነት ማለትም ከየትኛውም ሰው ሰራሽ ከተሉም ቡድሂዝም ይሁኑ ምንም ይሁኑ ከዛ ሰው ሰራሽ እምነት ተመልሰው ወደ አላህ Subhanahu Wa Ta'ala ሲመጡ ወደ አላህ Subhanahu Wa Ta'ala ሲተወብቱ ሲጸጸቱ አሁንም ከየትኛውም ሰው ሰራሽ እምነትም ይሁን እስልምና ሙሉ አስተማማኝ ጋራንት ኢንሹራንስ አለው። ለዚህም ሱረቱል በቀራ ቁጥር 62 ላይ ኢነል ለዚነ አመኑ አለ እነዛ አመኑ ወለዚነ ሃዱ ወነሷራ ወሷቢዩነ መን አመነ ቢላሂ ወልየውሚል አኺር ከአይሁዳንም ይሁን ከሳባውያኖችም ይሁንም ክርስቲያን ከሚሉትም ይሁኑ አለ መን አመነ ቢላሂ ወልየውሚል አኺር ወአሚለ ሷሊሃ በአላህ Subhanahu Wa Ta'ala እና በመጨረሻውም ቀን ያመነ ወከዛሊከ አምኖ መልካም ስራ ከሰራ አለ ፈለሁም አጅሩሁም ዒንደ ረቢሂም ወላ ኸውፉን ዐለይሂም ወላሁም የሕዘኑን አለ። ለነሱ ይሰሩት በነበረው መልካም ስራቸው
መልካም ደሞዝ አላቸው አለ። በል በትንሣኤ ቀን ሰዎች ሲያዝኑ ሲተክዙ ከእስልምና ውጭ ሆነው ወደ ቅጣት ሲሄዱ ወደ አዛብ ሲነዱ የዛን ቀን አለ ወላ ኸውፉን ዐለይሂም ወለሁም የሕዘኑን በእነሱ ላይ ሐዘኔታም ሆነ ፍራቻ የለባቸውም አለ። ለዚህም ሱረቱል አንዓም ቁጥር 82 ላይ አለዚነ አመኑ ወለም የልቢሱ ኢማነሁም ቢዙልሚን ኡላኢከ ለሁሙል አምን ወሁም ሙህተዱን አለ። እነዚያ አመኑ አምነውም መልካም ስራቸውን በሽርክ በበደል ያልቀላቀሉ እስልምና ብቸኛ አስተማማኝ ብቸኛ የመዳኛ መንገድ ነው የምንለው በመሰለኝ በደሳለኝ ሳይሆን ወይም ደግሞ እንደ ወገኖቻችን ተመርጠን ነው እንደዚህ ሆነን ነው ምናምን ሳይሆን የአላህ ሱብሓነሁ ወተዓላ መለኮታዊ ራዕይ የአላህ ሱብሓነሁ ወተዓላ ቃል ስለሚያረጋግጥልን ነው። ይህን ይመስላል። ድብድብ አድርገው ቅጥቅጥ አድርገው እንደ እባብ ወንዝ ላይ የጣሉበት ሁኔታ አለ። ሀታ በደንብ ደብድበውኝ ራሱ ሞተ ምናምን ነገር ብለው ከሙስሊሞች መቃብር እስከ መጣል ደረጃ ደርሰዋል። በተለይም ደግሞ ዛሬ ላለሁበት የነርቭም ተያያዥ የማይግሪን በሽታ እጅጉን በጤናዬ ላይ ትልቁን ቀውስ ያስከተለብኝ 7 ነው በፌሮ ብረት አናቴ ላይ የደበደቡኝ ከምላችሁ በላይ አይደለም ለኔ በተለይም ስደት ላሉ እህት ወንድሞቼ በተለይ ለስደት እህቶቼ ትልቁ መስዋዕት አስከፍሏቸዋል። ወደ 3 ነው መልሶ ይሰፋል አሁንም ይተረተራል በዛ መልኩ ነበርና እንዲህ ነው ብዬ እንደው ካንደበትም ከቃላትም በላይ ብዙ ፈተናዎችን አስተናግጃለሁ። የሐቅ ሰዎች ብዙ ፈተና እንደሚደርስባቸው ከነቢያቶችም ያየሁት ነገር ነው። ነገር ግን ነቢያቶች በሙሉ በስቃይና በእንደዚህ ፈተና ያለፉ ነበሩ። ያንነቱ ስለነበረ እምነት ካባ ተለብሶ ከሸይጧን የበረታ ስራ የሚሰሩ ቢኖሩ አናነስ ስራ የሚሰሩ ናቸው። ሀታ በዚህ ክፋታቸው ሸይጧን እንኳን እኔ መልካም ነኝ የሚልበት እስኪመስል ድረስ ነው ብዬ ነው የማስበው። ምክንያቱም ከህፃን እስከ ትልቅ እድሜ እንኳን እንደው አሁን እኔ ባደኩበት አካባቢ አንድ ሰው ነፍሰ ጡር ሆኖ አይዋሽም። ነፍሰ ጡር ሆኖ መልካም ነው እንትን የሚለው በእድሜ ጠገብ የሆነ ሰው ደግሞ ክፋትን ወይም ደግሞ መጥፎን ነገር ይጸየፋል ይባላል። ወላሂ ነገሩ ግን ቢላክስ ነው። ይገርማችኋል። ቢላክስ ማለት ነው። ሀታ ዘመድም ዚያራ ምናምን ሲሄድ ዛሬ እንኳን ማለት ነው ህፃናት የ7 ወይም የ5 ዓመት ልጆች ጠጠር ድንጋይ ይወረውራሉ። ግርም ነው የሚለኝ ወላሂ ከትልቅ እስከ ትንሽ ክፋትን የተጠጡ በክፋት የደለቡ ክፋት ያቀነጨራቸው ህዝቦች ናቸው። ብዙ ከምላችሁ በላይ ብዙ ሀብት ንብረቱን ተውት፣ እኔ ጉዳይም አይደለም ስለሱ ነገር። ሀታ ከቤተሰብ እንኳን የወረስኩትም ምንም ነገር የለምና እምነት ቢስ ሆነው ነው ያገኟቸውና ትንሽ ነገር ራሱ በእኔ የነበረችን ሀታ ፍርድ ቤት ሄዶ ተመላልሶ ስም እስከማስቀየርና ሀብት ንብረት እስከ መውረስ ደረጃ የተደረሰ እስልምናዬን ያው ከአላህ ሱብሓነሁ ወተዓላ ዘንድ ስለሆነ የወረስኩትኝ እሱም መውረስ አልቻሉም እንጂ በክፋት በፈተናዎች በምን ሐቂቃ እንደው ብቻ ብዙ መስዋዕት አስከፍሎኛል። ወሊላሂ አልሐምድ እነዛና መሰል ነገራቶችን ብከፍልም እስልምና እንደዚህ አይነት መስዋዕት ደግሞ ከፍየም አላገኘው ነው። ሌሎችም ቢከፍሉ ይህን እምነት በመስዋዕት የሚገኝ አይደለም። አላህ ሱብሓነሁ ወተዓላ ለወደደውና ለፈቀደው ስለሚወፍቀው እነዛ ፈተናዎች ከአላህ ሱብሓነሁ ወተዓላ ጸጋ ሲነጻጸሩ ምንም አይደሉም ነው። ይህን ይመስላል። የሂዳያ ሰበብ የሆነ የብርሃን ነጸብራቅ የሚል መጽሐፍ ከዚህ በፊት ተደራሽነት አድርገህ ነበረ። አሁን ደግሞ የአረብኛ ኪታቦች ወደ 5 የሚጠጉ እያዘጋጀ እንደው ይታወቃል። ብርሃንን ለሚናፍቅ የሚል መጽሐፍ አልሐምዱሊላህ በተለይም ሙስሊሞች ባደረጉልኝ መልካም ርብርብ ያኔ ማህበረ ቅዱሳን አይደለሁም ለኔ ርኩሳን ነው ከክፋታቸውም አንፃር አፌ ሞልቼ ነው የምናገረው። በጣም ከሚባለው በላይ ቪዲዮ አልወጣሁም እና በጊዜው ብቻ ነው ኡስታዝ ወሂድ አላህ ኸይር ጀዛቸውን ይክፈለው ብዙ መስዋዕት ከፍለውልኛል። ሀገርም እንደወጣ ያኔ ከማይገናኝ ወደ ፖለቲካ ማሳበው ገመድ ጉተታ ውስጥ ገብተው እንግዲህ አርስቱ ማየታችሁት ከሆነ መጽሐፌን የሚያነበበ ያውቀዋል። ከብርሃን ነጸብራቅ ብርሃንን ለሚናፍቅ ነው። ኢንተሃ አጀንዳ የሚያስነሳ ጉዳይ አልነበረም። ነገር ግን ይህን መጽሐፍ ብዙ የታሪክ መዛግብቶችን ያየውበት እንዲሁም የድሮ ባይብል ራሱ ኢየሱስ በመስጂድ ሲያስተምር የሚል ነበርና ኢየሱስ ሙስሊም ነው፣ እስልምናን አስተምሯል። እንደ ሌሎች ነቢያቶች ኢየሱስ የኛ ነው ማለት ኢየሱስ ሙስሊም ነው የኛ ነው ስንል የባለቤት ወይም ይገባኛል ጥያቄ ሳይሆን የኛ ስለሆነ ነው፣ እስልምናን ስላስተማረ ነው። ሙስሊማችን ነገር እንዳትታተም ብዙ ጥረት አድርገዋል። ሱብሃነሁ ወተዓላ እንዲህ አለ፣ ያ ዒባዲ ለው አና ወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ አላ አጥቃ ቀልቢ ረጁሊን ዋሂድ ሚንኩም ማዛደ ዛሊከ ፊ ሙልኪ ሸአን አለ። ሱብሃንአላህ
የመጀመሪያዎቹም የመጨረሻዎቹም ከጅኖችም ከሰው ልጆች በአጠቃላይ ፍጥረታት በሙሉ አለ ልክ እንደ አንድ ሰው ቀልብ ወይም እንደ ዑመር እንደ አቡበክር ረዲየላሁ ዐንሁማ እንደነሱ ጨርሳችሁ ብታምኑ አለ ማዛደ ذلك في ملك شيئا ሱብሃንአላህ ከንግስና ላይ ምንም ጠብ የሚል ነገር የለም አለ ወከذلك ቢላክስ እንዲሁም በተቃራኒ ደግሞ ቢክዱስ ያ ዒባዲ ለው አና ወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ አላ አፍጀሪ ቀልቢ ረጅል ዋሂድ ሚንኩም ማነቀተ ذلك من ملك شيئا አለ ልክ የመጀመሪያዎችም የመጨረሻዎችም ፍጥረታት በሙሉ የሰው ልጅም ጅኖችም ፍጥረታችም እንደው በኩፍሩ እከሌ ነው ተብሎ እንደሚመሰል ሰው ቢሆኑ ማነቀተ ذلك من ملك شيئا ከንግስና ላይ የሚቀንሰው ነገር የለም አለ ለእህት ወንድሞቼ የሰለምነው ለራሳችን ነው ሐቂቃ ተጠቃሚዎችም ምን ሆነ ይሄን ነው ማለት የሙስሊሞች ቁጥር አናሳ ሆኖ ሙስሊሞችን ልናበዛ አይደለም የመጣ ነው እስልምና በጥራት እንጂ በብዛት አያምንም ለዚህ ነው ፈዕቡዲላህ መኽሊስ ለሁ ዲን አለ አላህ Subhanahu Wa Ta'ala ለሱ ዲንን ሃይማኖትን ያጠራህ አድርገህ ተገዛው አለ አላ ሊላሂ ዲኑል ኻሊስ ንቁ አዋጅ አለ አላህ Subhanahu Wa Ta'ala ዲን ጥሪትና ጥንፍፍ ያለ ዲን ነው ልክ አንድ ምርት ምንድነው ኳሊቲ ዘ ኦር ዲፈረንስ ብሎ ይነሳል አይደለ ጥራት መለያችን ነው ይላል እስልምና ደግሞ ከማንም ጋር ማታወዳድሩት ጥሪትና ጥንፍፍ ያለ ዲን ነው hatta አንድ ሰው በሐቅ ላይ ካለ ኡማ ህብረት ይባላል ቢሊየንም በሉት እንደው ለቁጥር መዛም በላይም ሰይሙት እነዛን ውሸቶች ጋር አይወዳደርም ግልጽ ነው ለዚህ ነው አላ ሊላሂ ዲኑል ኻሊስ አለ ንቁ ያላህ Subhanahu Wa Ta'ala ዲነል ኢስላም ጥሪትና ጥንፍፍ ያለ ዲን ነው ሶ ጥራትን መሰረት ያደረገ እንጂ ብዝሃንነት ወይም ዝም ብሎ የማግበስበስ ጉዳይ አይደለም hatta ከሙስሊሞችም ራሱ ወደ ኋላ ቢመለሱ ከእምነቱ ቢወጡ ራሳቸውን ነው የሚጎዱት ግልጽ ነው ራሳቸውን ነው የሚጎዱት አላህ ይጠብቀና ለዚህ ነው ያዩሃ الذين آمنوا አለ መየርተደ ሚንኩም አንደኔ فسوف يأتي الله بقوم يحبهم ويحبونهم أذلة على المؤمنين أعزة على الكافرين አለ ከናንተ ከእምነቱ የሚመለሰው ካለ አሁንም ራሱን ነው የሚጎዳ አለ አላህ Subhanahu Wa Ta'ala ግን ለወደፊት ህዝቦችን ያመጣል فسوف يأتي الله بقوم يحبهم ويحبونهم አለ እሱ የሚወዳቸው እነሱም እሱ የሚወዱትን ህዝቦችን ያመጣል እያየንም ነው ስለዚህ ተጎጂ የሚሆነው አንድ ሰው በመካዱ ራሱ ብቻ ነው ወከذلك ሌሎች ቢጠሙ አማኞችም ተጎጂ አይሆኑ በደንብ አዳምጡኝ ሌሎች ቢጠሙ ማለት ነው ካፊሮች በቃ በክፍርነታቸው ቢቀጥሉ አማኞችን አይጎዱም ለዚህ ነው ያዩሃ الذين آمنوا ሱረቱል ማኢዳ ቁጥር 105 ላይ ያዩሃ الذين آمنوا አለ عليكم انفسكم لا يضركم من ضل اذا اهتديتم الى الله مرجعكم جميعا فينبئكم بما كنتم تعملون አለ እናንተ አመናችሁ ሰዎች ሆይ عليكم انفسكم ነፍሳችሁን ከሳጠብቁ አለ لا يضركم من ضل اذا اهتديتم እናንተ በተመራችሁ ጊዜ የጠመመ ሰው የካደ ሰው እናንተን አይጎዳችሁ ማለት አዎ ወላ ተዚሩ ዋዚረቱን ውድራ ነው በስልምና ያያት የቅድሚያት ወንጀል አለብና ያልበላው ነው እዳ ክፈል የምትባለው ጉዳይ አይደለም ሶ ይሄንነቱ ነው ዲነል ኢስላም ኢዘን እንደ ጥቅል ግን ፈይን አመኑ ቢሚስሊ ማ አመንቱም ቢሂ ፈቀድ ይህተደዋል ሱረቱል በቀራ ቁጥር 137 ላይ በእርሱ ባመናችሁበት በዲነል ኢስላም በአላህ Subhanahu Wa Ta'ala አንድነት ላይ ቢያምኑስ ፈቀድ ይህተደዋል በእርግጥም ተመሯል ኢዘን እህት ወንድሞቼ መን ዶለ ፈይነማ ይድሉ አለይሃ ነው መን ይህተዳ ፈይነማ ይህተዲ ሊነፍሲህ ነው የተመራ ሰው ምራቸው ለራሱ ነው የጠመመ ሰው ደግሞ ጠመቱ በራሱ ላይ ነው hatta ያንዳንዱ እስልምና ላይ መተን አላህ Subhanahu Wa Ta'ala ስናመሰግነው ስለመራን በል ይሄ ምስጋናው ይሄ ሽክሩ ለራሳችን እንጂ ለአላህ Subhanahu Wa Ta'ala የሚቀንሰው የሚጨምረው ነገር የለም ለዛ ነው ሱረቱን ነህል ላይ ቁጥር 40 ምን ይላል ወመን ሸከረ ፈኢነማ ይሽክሩ ሊነፍሲሂ አለ ወመን ከፈረ ፈኢነ ረቢ ገኒዩን ከሪም አለ ሱብሃንአላህ አላህ Subhanahu Wa Ta'ala ቢያመሰግን የሚያመሰግነው ለራሱ ነው ምክንያቱም አላህ Subhanahu Wa Ta'ala ለአመስጋኞች ጀዛ ስላላቸው ወመን ከፈረ ፈኢነ ረቢ አለ ገኒዩን ከሪም ቢክድስ አላህ Subhanahu Wa Ta'ala ከፍጥረታት የተበካካ ነው ምንም ማለት እነሱ ካዱና እነሱ አመኑን ይሄ ነው በቃ ዲነል ኢስላም ይሄን አውቃችሁ ነው ሰው ሽሩሩ አናብዛ ነው በጥቅሉ ግልጽ ነው አይደለ ላቱ ሽርክ ቢላህ ወይን ቁጥ ተአخرክተ እንዳሉት ነው ነብያችን አለይሂ ሰላቱ ወሰለም ልክ አንድ ሰው ቁል አመንቱ ቢላህ ብሎ እስቲቃማ መኖር አለበት ነብያችን አለይሂ ሰላቱ ወሰለም በሐዲስ እንዳመላከቱት ሰው አንድ ሰው ደግሞ በዚህ በሚያምንበት ነገር ላይ ወይን ኮሬክታው ቁጤት ቢቆራርጥም ቢቃጠልም ባመነበት ነገር ላይ ቀጥ ይበል ግልጽ ነው እቺ ዱንያዊ ፈተና ቀላል ነገር ነችና ሰው ሰለምቴዎች ቀጥን በል እህት ወንድሞቼ
የምንጠቀመው እኛ ራሳችን ስለሆነ ማለት ነው። ልክ አንዳንዱ አለ በቃ ለከሌ ምናምን እንዲህ መታዘልና ሽሩሩ አታብዙ። ግልጽ ነው። ምንም ዲነል ኢስላም ይሄ ሚቹዋሊዝም የሆነ የተገዳደፈ በከሌ ምናምን የሚባል ራሱን ችሎ ኢማን የሚባለው ነገር ራሱን ችሎ እንደጋራ በአንድ ሰው ልብ ላይ እስቲቅራርና ሙስተቅር ሊሆን ግድ ይላል። ለዛ ነው ነብያችን አለይሂ ሰላቱ ወሰለም ቁል አመንቱ ቢላህ ثم استقم ያሉት። ይሄንነቱን ባህሪ ከሁላችን መላበስ አለብን ነው የምለው ኢንሻአላህ።